ይህ በአረብ ሀገርና በተለያዩ ሀገራት ያሉ እህቶቻችንን ገጠመኝ የምናወራበት የዩቲዩብ ቻናል ነው። እናንተም ታሪኮቻችሁን ኢንቦክስ በማድረግ ቤተሰብ ይሁኑ። ሁልጊዜም አስገራሚና አስተማሪ የሆኑ ታሪኮችን ለመስማት ሰብስክራይብ ያድርጉ። አሁን ወደ ዕለቱ ታሪካችን አልፋለሁ። በአንድ ቀዝቃዛ ማለዳ 21 ዓመት የሆነችው ሀና ቦሌ አየር ማረፊያ ቆማ ነበር። በእጇ ትንሽ ሻንጣ ይዛ ነበር። በልቧ ግን ትልቅ ህልም፣ እናቷን ለመርዳት ታናሽ ወንድሞቿን ለማስተማርና የተሻለ ህይወት ለመፍጠር ወደ ዱባይ እየተጓዘች ነበር። ነገር ግን ከ7 ዓመት በኋላ ህይወቷ እንደሚቀየር አታውቅም ነበር። ሀና ተወልዳ ያደገችው ፊቼ በምትባል በሰላሌ ትንሽ ከተማ ነበር። አባቷ ከብዙ ዓመታት በፊት ነበር የሞተው። እናቷ ልጆቿን ለማሳደግ ብዙ ትታገል ነበር። አንዳንድ ቀን ምግብ እንኳን ለማግኘት ይከብዳቸው ነበር። አንድ ቀን እናቷ ሌሊት እያለቀሰች አየቻት። እናቴ ምን ሆንሽ ብላ ጠየቀቻት። እናቷን ፈገግ ለማለት ሞከረች። ምንም አይደለም ልጄ አለቻት። ሀና ግን እውነቱን ታውቅ ነበር። ቤተሰቡ በጣም ከባድ ችግር ውስጥ ነበር። በዚያ ምሽት ሀና አንድ ውሳኔ ወሰነች። ወደ ውጭ ሀገር ሄዳ ህይወቷን መምራት እንዳለባት፣ የቤተሰቦቿንም ህይወት መቀየር እንዳለባት ወሰነች። ከጥቂት ወራት ጊዜ በኋላ ከብዙ ሙከራ በኋላ ወደ ዱባይ ቪዛ መጣላት። በጣም ደስተኛ ነበረች በሰዓቱ። እናቷንም ቤተሰቦቿንም ሁሉንም ተሰናብታ ጉዞዋን ጀመረች። አውሮፕላኑ ሲነሳ የልጅነት ህይወቷን እየተወች እንደሆነ ተሰማት። ለመጀመሪያ ጊዜ ሀገሯን ትታ ሄደች። ዱባይ ስትደርስ ሁሉም ነገር የተለየ ነበር። ረጃጅም ህንፃዎች፣ ብዙ መኪኖች፣ የተለያዩ ቋንቋዎች። ብቻ ለሀና ሁሉም ነገር አዲስ ስለሆነ በጣም ግራ ተጋባች። ፍርሃትም ተሰማት። ሰዎች ሲያወሩ ማስተዋል ይከብዳት ነበር፣ ምክንያቱም የቋንቋ ችግር ስላለ። የቤተሰቦቿ ናፍቆት፣ የወንድሞቿ፣ የእናቷ ናፍቆት አላስቀምጥ ብሏት ብዙ ጊዜ ትተክዝና ታለቅስ ነበር። ስራውም ቀላል አልነበርም። ረጅም ሰዓታትን ትሰራ ነበር። አንዳንድ ቀን በጣም ይደክማታል። ያው የሰው ሀገር አይደል? አንዳንዴም ወደ ቤቴ ልመለስ ይሆን ብላ ታስባለች። ነገር ግን እናቷና ወንድሞቿን ደግሞ ስታስታውስ ድጋሚ መስራት እንዳለባትና ጠንካራ መሆን እንዳለባት ትወስናለች። ከ2 ዓመት በኋላም ሀና የተሻለ የስራ እድል አገኘች። ደሞዝም ተጨመረላት። ለቤተሰቦቿ በየወሩ ገንዘብ ትልካለች። ወንድሟን ታስተምራለች፣ እህቶቿም እንደዛው። እናቷንም በስልክ ስታወራት በናፍቆት ታለቅስ ነበር። አንቺ እኮ የቤታችን ብርሃን ሆነሻል ትላታለች እናቷ። ነገር ግን ሀና ምን ያክል መከራዋን በልታ እንደምታመጣው ቤተሰቦቿ ያን ያክል አይረዱላትም ነበር። ብዙ መስዋዕት እየከፈለች ቢሆንም ሀና ህይወቷ ላይ ብዙ ለውጦች እየመጡ ነው። ሀና ገንዘብ መቆጠብ ጀመረች። ቀስ በቀስም ቁጠባዋ እያደገ መጣ። ብዙ ሰዎች እየወጡ ይዝናኑ። እሷ ለወደፊት ታቅድ ስለነበር ህልሟን ለማሳካት ገንዘቧን በስነስርዓት ትቆጥብ ነበር። ህልሟ አንድ ቀን የራሷን ንግድ መጀመር ነበር። 7 ዓመታት አለፉ። ያቺ በትንሽ ሻንጣ ወደ ዱባይ የመጣችው ልጅ ብዙ ተለውጣ ነበር። የራሷን ትንሽ ንግድ ጀመረች። ለቤተሰቦቿ ቤት ገዛች። ወንድሟም ትምህርቱን ጨርሶ ተመረቀ። እህቷም ኮሌጅ ገባች። እናቷም በደስታ ትኖር ነበር። እናም ሀና ወደ ሀገሯ ወደ ኢትዮጵያ ተመለሰች። ሀገሯ ስትመጣ ቤተሰቦቿ ሞቅ ባለ አቀባበል ተቀበሏት። እንባቸው ይፈስ ነበር። ይህ የሀብት እንባ አልነበረም፣ የድል እንባ እንጂ። ሀና አንድ ቀን አንድ ነገር ተረድታ ነበር። ስኬት በአንድ ሌሊት አይመጣም፣ በብዙ ትዕግስት፣ በብዙ ጥረት እና በተስፋ እንጂ። እና ያቺ አየር ማረፊያ ትንሽ ሻንጣ ይዛ የተነሳችው ልጅ ህልሟን አሳክታ ነበር። ኮሜንት ሴክሽን ላይ እናንተም ምን እንደተማራችሁ ንገሩ። ሁሌም አስደናቂና የስደት የህይወት ታሪኮችን ለማግኘት ሰብስክራይብ ያድርጉ። እናንተም የምታጋሩት የህይወት ታሪክ ካላችሁ በማስቀምጥላችሁ የኢንስታግራም ቻናል ላይ ኢንቦክስ አድርጉልኝ። ስማችሁን መጥቀስ አይጠበቅባችሁ። ሚስጥራችሁ እንደተጠበቀ ሆኖ ታሪካችሁ ለሌሎቹ መማሪያ ይሆናል። በአረብ ሀገር በስደት ላይ ያላችሁ እህቶቼ በእርግጠኝነት ብዙ የሚያስተምር ታሪክ አላችሁ። ህይወታችሁ ለሌሎቹ መማሪያ ስለሚሆን ኢንቦክስ አድርጉልኝ፣ ታሪካችሁን ጻፉልኝ። እኔም አሻሽዬ በዚህ መልክ አቀርብላችኋለሁ። ሰብስክራይብ ማድረግ እንዳትረሱ።